የሆርሙዝን ወሽመጥ ለማስከፈት እሳት በሚተፉ ጀቶች አስገዳጅነትም በጠረጴዛ ዙሪያም የሞከሩት ዶናልድ ትራምፕ አልሆነላቸውም። ኢራን የፈለገችውን ወደ ፐርሺያ ባህረ ሰላጤ ስታስገባም ወደ አረብ ባህር ስታስወጣ ቆየች። ካልተሳካው የኢስላማባድ ድርድር በኋላም ኢራን ያደረገችውን ሊያደርጉ ትራምፕ ወሰኑ። የሆርሙዝ መግቢያ መውጫ ዝግ ነው አሉ። ይህ ከፍተኛ የነዳጅ ዘይት ንግድ የሚደረግበት መስመር ከቤጂንግ እስከ ለንደን በዓለም አቀፍ ዙሪያ ተጽዕኖ ከፍተኛ ነው። አስቀድሞም የዋሽንግተንና ቴልአቪቭ የተቀናጀን ጥቃት ስታወግዝ የነበረችው ቤጂንግ የትራምፕን ውሳኔ ተቃውማለች። በቻይና ውጭ ጉዳይ ሚኒስቴር ዕለታዊ ጋዜጣዊ መግለጫ ላይም የሚኒስትሩ ቃል አቀባይ ጉኦ ጂያንኩን የአሜሪካም እገዳ አደገኛና ኃላፊነት የጎደለው መሆኑን ተናግረዋል። የዩናይትድ ስቴትስ ጦር ወደ ኢራን ወደቦች የሚገቡና የሚወጡም የንግድ መርከቦችን ማገድ ጀምሬያለሁ ብሏል። ጉኦ ጂያንኩን ከጋዜጠኞች የቀረበላቸው ጥያቄም ይህ ነው። በመልሱም ቻይና ሁሉም ወገኖች የተኩስ አቁም ስምምነቱን እንዲያከብሩም በውይይትና በሰላም ንግግሮች መስመር እንዲጸኑም እንዲሁም ቀጠናዊ ውጥረቶችን ለማርገብና በሆርሙዝ በኩል ያለውን መደበኛ የትራንስፖርት እንቅስቃሴም በተቻለ ፍጥነት ወደ ነበረበት ለመመለስ ተግባራዊ እርምጃዎችን እንዲወስዱ ስትል ቻይና አሳስባለች። ፓኪስታን ወር ያለፈውን የመካከለኛው ምስራቅ ግዙፍ ጦርነት ለማስቆም የአሜሪካና ኢራን ከፍተኛ ባለስልጣናትን አስተናግዳም የሰላም አማራጭ ሙከራ አድርጋለች። ሁለቱ አካላት ስምምነት ላይ አልደረሱም። ትራምፕ ብዙ ነጥቦች ላይ ብንስማማም ዋናው የኒኩለር ጉዳይ ላይ ግን አላስደሰቱኝም ማለታቸው ይታወሳል። እንደ ኢራን የአሜሪካ ጥያቄ ሊቀበሉት የሚቻል አይደለም። ዋሽንግተንና ቴህራን ወደዚህ ንግግር ሲገቡም የተኩስ አቁም ስምምነት አድርገው ነው። ዛሬ ሊያበቃ 8 ቀናት ይቀሩታል። ለኢራን የፕሬዝዳንት ዶናልድ ትራምፕ ውሳኔም የባህር ላይ ዘረፋ ነው። የተኩስ አቁም ስምምነቱን አደጋ ላይ የሚጥልም ነው። እናም 8 ቀናት የሚቀሩት ይህ ስምምነት በአንዳቸው ሊፈርስ ይችላል የሚል ስጋት አለ። የቻይና ውጭ ጉዳይ ሚኒስቴር ቃል አቀባይ ጉኦ ጂያንኩን ሁለቱ ወገኖች ቀደም ሲል የጊዜያዊ የተኩስ አቁም ስምምነት በደረሱበት ሁኔታ ዩናይትድ ስቴትስ የምታደርገው ወታደራዊ ስምሪት መጨመርና የእገዳ እርምጃ ውጥረቱን ከማባባስ ሁኔታውን ከማፋፋም ቀድሞውኑ አደጋ ላይ የሆነውን የተኩስ አቁም ከማዳከምና የመተላለፊያ መስመሩን ደህንነት አደጋ ላይ ከመጣል ውጪ ፋይዳ የለውም ይላሉ። ለቻይና ትክክለኛው መፍትሄም በሆርሙዝ ያለውን ውጥረት ማርገብ የሚቻለው በሁለንተናዊ የተኩስ አቁም ብቻ ነው። ዢንዋ ቃል አቀባዩን ጠቅሶ እንደዘገበው ይህ ከኢራን ውጪ ካለ ጠንካራ ሀገር የተሰነዘረ ትችት ነው። የቻይና ፕሬዝዳንት ሺ ጂንፒንግ የስፔን ጠቅላይ ሚኒስትር ፔድሮ ሳንቼዝን እንግድነት ተቀብለዋል። አውሮፓም አሜሪካን በኢራን ላይ የከፈተችውን ጥቃት ተቃውማለች። የስፔንን ያክል በይፋ የተቸ ግን የለም። እናም ሺም ፔድሮ ሳንቼዝን ባገኙበት ወቅት ከሀገሪቱ ውጭ ጉዳይ ሚኒስትር ቃል አቀባይ አስቀድሞ ዋሽንግተንን ተችተው ነበረ። ሺም ዓለም አቀፉ ስርዓት እየፈረሰ ነው በማለትም ስህተት ነው ያሉትን የአሜሪካን ድርጊት መጠን ለማሳየት ሞክረዋል። ፕሬዝዳንቱ ከአቡዳቢ ልዑል ሼክ ካሊድ ቢን መሐመድ ጋር ሲወያዩም ቻይና በመካከለኛው ምስራቅ ገንቢ ሚና መጫወቷን እንደምትቀጥል አረጋግጠዋል። እንደ ቢቢሲ ዘገባ ዛሬ ከኢራን ጋር ግንኙነት ያላቸው 4 መርከቦች ሆርሙዝን ተሻግረዋል። ከእስራኤል በኩል ጦርነቱን የመቀጠል ፍላጎት በግልጽ እየታየ ነው። በአንድ በኩል አሜሪካና ኢራን ዳግም ወደ ንግግር ሊመጡ ይችላሉ የሚልም ተስፋ አለ።